4 ለ1 ያሸንፋል ብዬ ነው ደግሞ 5-0 ያሸንፋል ባህርዳር። ኧረ እባክህ የምር 5 እናገባለን። 5-0 ማን ያሸንፋል? ባህርዳር። እሺ በመጀመሪያ ደረጃ እስኪ ስማችሁን ንገሩ። ጌቶን ኬት ነው? ካዲት። እሺ ወንድሜስ? ከባህር ዳር። እሺ ሙሉጌታ ከባህር ዳር። እሺ ወንድሜስ? ታዲች ከባህር ዳር። በጣም አሪፍ። ወንድሜስ? ሙሉጌታ ካዲት። አማራ ከባህር ዳር። አማራ። እሺ ዛሬ እንግዲህ ከነገሌ አርሲ ጋር ጨዋታ አላችሁ። ማን ያሸንፋል? ባህር ዳር ያሸንፋል። ስለስን ጥርጥር የለውም። 2-0 ያሸንፋል። ምንም 2-0። እሺ ባህር ዳር ያሸንፋል 2-1። እሺ ብራዘርስ? 5-0 ያሸንፋል ባህርዳር። ኧረ እባክህ የምር 5 እናገባለን። 5-0 ማን ያሸንፋል? ባህርዳር። በጣም አሪፍ። አንቺስ? ባህርዳር 1-0 ያሸንፋል። በወንዶሰን በለጠ ጎል ወንድ ያገባል። አዎ ወንዲት ታገባለች። ያለምንም አይ እሺ 2-1 ያሸንፋል ባህርዳር። ስለዚህ አሁን ደስታችሁ በቃ አንድ ላይ ተሰባስበን እንዲሁ በመደሰት እናሳልፈዋለን። እስኪ ደስታን ሲያሳያቸው ለደጋፊዎች፣ ለሌሎች ደጋፊ በቃ የዛኔ ስንደሰት እናሳያ ይሻላል። ሜዳ ላይ ብንገናኝ ይሻላል። ደስታችን ከጎሎች ቅጽበት በኋላ አሁን ምንም አለ ሜዳው ላይ በቃ 5 እንደገባ ደስታዬን በጣም እገልጣለሁ። እናሸንፋለን። ቢዲ ያሸንፋል። እሺ ለምሳሌ አሁን እስኪ ለክለባችሁ ፍቅራችሁን ገለጡ። ለባህር ዳር ከነማ ማለት ነው። ምን ፍቅር ይገለጻል ብለው ለባህር ዳር ከነማ ከምንም በላይ ነው። የባህር ዳር ከነማ ፍቅር ይለያል። የምር ሆነ ስታገኘው ነው የምታውቀው ፍቅሩ። ደጋፊ ሆነ ስታገኘው የዛኔ ፍቅሩ ይገባል። ዋንጫውንስ ማን ይበቃ? ማሊያችን አውልቀን ዘንባባው ይናጋያል እንቀውጠዋለን ነው የምልሽ። ዛሬ ዘንባባው ይናጋል ዘንባባው ነው የምልሽ። በጣም አሪፍ። ያው በባህር ዳር ከነማ ህይወታችንን እንሰጣለን። በጣም ስለምንወደው አንደኛም ክለባችን ስለሆነ እንሞትለታለን። በጣም አሪፍ። እንዴት ነው ግን መዝሙሮች ካሉ እስኪ ፕሮሞት እስኪ አድርጉት። የምትወዱት ከክለባችሁ መዝሙር የትኛው ነው የምትወደው? አለ ምን የሚለው? የጣናው ሞገድ ተነሳ። እስኪ ትንሽ ያግዘዋል። እሺ የጣናው ሞገድ ተነሳ ዋንጫውን በድል ሊያነሳ። አስፋሪ ነው እንዴ እናንተ ማለት ካለስ አይለዋ። ስለዚህ የልብ ደጋፊ ምን ያህል ጊዜ ሆናችሁ ግን ባህር ዳርን መደገፍ ከጀመረ? በቃ እዛ ታች ሊግ እዛ አማራ ሊግ እያለ በቃ ሱፐር ሊግ አማራ ሊግ እያለ በቃ እዛ ጀምሮ የተነሳ ነው ድገፈው። ብዙ ደጋፊ ያለው እንዴ በጣም ባህር ዳርን ያልደገፈ ማን ትደግፋለህ? እሺ እንዴ ነው ምን ያህል ጊዜ ሆነ አንተ? እኔ ሱፐር ሊግ እያለ ጀምሮ እንደግፍ ነበር። ቴዎድሮስ ሜዳ ድረስ ማለት ነው። ባህር ዳር ካወቅሽ ቴዎድሮስ ሜዳ እዛ ቴዎድሮስ ሜዳ ሱፐር ሊግ እያለ እናይ ነበር። ድባቡ ይለያል ነው የምር በጣም አዎ። ስለዚህ ይህንን ፍቅር አሁን ለሌሎቹ ፕሮሞት ማድረግ አለብን። ለምን መቼም የማያውቁ አሉ። ባህር ዳርን አውቀው ደግሞ ለመደገፍ እንዲነሳሱ የሆነ መልእክት እስኪ ነገሯቸው ለአዳዲስ ደጋፊዎች፣ ለህፃናቶች ሊሆኑ ይችላሉ፣ ትልልቆችም ሊሆኑ ይችላሉና እንደው ባህር ዳርን የወደድኩት በዚህ ምክንያት ነውና ደግፉ ወሩስ። አዎ ባህር ዳርን አንዱ የሚለይበት መንገድ ልንገርሽ፣ ፍቅር ሰባኪ ነው። የባህር ዳር ህዝብ ደጋፊው በቃ ስለ ፍቅር የሚያነሳው ነገር ይለያል። አዎ ሁሌም አሁን በስፖርት ውስጥ ፍቅር ነው የምናንጸባርቀው እኛ ማለት ነው። ስለዚህ ይገዛል ባህር ዳር እንማርክሻለን ብዬ እናስባለን። የባህር ዳር ትሆኛለሽ። ስለዚህ ያው የውድ የደጋፊዎች ጭዌ ቤተሰቦች እንግዲህ ባህር ዳር ሁልጊዜ የምንሰብከው ፍቅርን ነው ብለዋል። እንግዲህ ፍቅር ወዳዶች በሙሉ ባህር ዳርን ደግፉ ይላሉ። ማን ነው የሚለው? ሙልጌታ ሙሌ ብሏል። እንግዲህ ያው ባህር ዳርን በፍቅር መደገፍ ከፈለጋችሁ እኛ ጋር ነው ብሏል። በጣም አመሰግናለሁ ሁላችሁ። ቴንክ ዩ በጣም ድል ለባህር ዳር፣ ድል ለጣናው ሞገድ፣ ድል ለጣናው ሞገድ፣ ድል ለጣናው ሞገድ። ማሽን ግን ያንሳል ድል ለጣናው ሞገድ። በጣም አመሰግናለሁ። ጀሲ ስማችሁ ንገሩኝ። ኡስማን እባላለሁ። ኡስማን ከየት ነው? ከነገሌ አርሲ። እሺ ወንድሜስ? ትእዛዙ እባላለሁ። ከየት ነው? ከነገሌ አርሲ። ወንዴ ብሮ እባላለሁ። ከአርሲ ነገሌ።
ጀማል ኡርጌሳ እባላለሁ ከአርሲ ነገሌ። የምንበላ አርሲ ነገሌ። ዛሬ እንግዲህ ከባህር ዳር ጋር ጨዋታ አላችሁና ማን ያሸንፋል? ዛሬ እንግዲህ እኛ ነገሌን እናሸንፋለን ብለ ነገሌ ሁለት ባዶ ያሸንፋል ብዬ ገምታለሁ። አይ ነገሌ ያሸንፋል ብዬ ገምታለሁ። ምክንያቱም ያው ከዚህ ቡድን ጋር ደርቢ ስለሆነ እናሸንፋለን ብዬ ገምታለሁ። እኔ በእኔ ሐሳብ 2-1 አርሲ ነገሌ ያሸንፋል ብዬ አስባለሁ። እሺ 4-1 ያሸንፋል ብዬ ነው ገምታለሁ። አርሲ ነገሌ 1-0 ያሸንፋል ብዬ ነው የማስበው። ስለዚህ ዛሬ እንግዲህ ነገሌ አርሲ ያሸንፋል ትላላችሁ። ድል ለማን ነው? ለነገሌ አርሲ። ለነገሌ አርሲ። ለነገሌ አርሲ። ለነገሌ አርሲ። ስለስንት 3-1። እሺ ደስታችሁ እንዴት ነው የምትገልጹት? መዝሙር አላችሁ እንዴ? መዝሙር የለንም። መዝሙር የለንም። ያው ስንገባ እሱ ሜዳ ስንገባ ነው እናየው። ያው ባለውን በጣም አመሰግናለሁ።